ውድ ተከታዮቻችን ሰፋ ያለ ትንታኔ ይዘን ቀርበናል። በጥሞና እስከ መጨረሻ እንድትከታተሉ ጋበዝን። ቻናላችን ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። ውጥረትን የሚያቀጣጥለው የጠቅላይ ሚኒስትሩ አብይ በቀይ ባህር ወደብ የማግኘት ፍላጎት። በኢትዮጵያ አዲስ ጦርነት ሊነሳ ነው የሚሉት ወሬዎች በራክቷል። ይህ እውነት ቢሆን በጠቅላይ ሚኒስትር አብይ አህመድ የ5 ዓመታት ስልጣን አራተኛ መሆኑ ነው። ከኤርትራ ጋር ሰላም በማውረድ የ2019 የሰላም ኖቤል ተሸላሚ የሆኑት ጠቅላይ ሚኒስትር አብይ አህመድ ከውጪ ጦር መሳሪያዎችን እያስገቡና ሰራዊታቸውን እያስታጠቁ የባህር በር ባለቤት መሆን ለኢትዮጵያ የህልውና ጉዳይ ነው ሲሉ ተደምጠዋል። የኢትዮጵያ ትኩረት ውስጥ ሊገባ የሚችለው የኤርትራ አካል የነበረው ቀይ ባህር ወደብ የሆነው አሰብ ነው። ከ1990 የኢትዮ ኤርትራ ጦርነት በኋላ የአሰብ ወደብ ገቢ ወጪውን ተቀዛቅዟል። ኢትዮጵያ ምርቶቿን የምትልኮና ወደ ሀገር የምታስገባው በጅቡቲ በኩል አድርጋለች። ኢትዮጵያ ባለፉት 30 ዓመታት በጅቡቲ በኩል ወጪ ገቢ ምርቶቿን ማንቀሳቀስ ቢቻላትም ጅቡቲ የኢትዮጵያ አካል አይደለችም። ለዚህም ሊሆን ይችላል ኢትዮጵያውያንና የጎረቤት ሀገር ሰዎች ከጠቅላይ ሚኒስትሩ ንግግር ጀርባ ሌላ ትርጉም እንዳለው አድርጎ ተረድቶ ጠቅላይ ሚኒስትሩ ኃይል ለመጠቀም እየዛቱ ነው ያሉት። ጠቅላይ ሚኒስትር አብይ ግን በይፋ ኤርትራን የማውረር እቅድ እንደሌላቸው በቅርቡ በተደረገው ወታደራዊ ትርኢት ላይ ተናግረዋል። ኢትዮጵያ ሌላ ሀገር ወራ አታውቅም፣ ወደፊትም ይህን አታደርግም ሲሉ ትርኢት ለማቅረብ ለተሰበሰቡ የሀገራቱ ጦር አባላት ተናግረዋል። ከዚህም በተጨማሪ በምስራቅ አፍሪካ የልማት በየነ መንግስት ድርጅት ኢጋድ በኩል አስቸኳይ ስብሰባ እንዲደረግ ጥሪ አቅርቦ ነበር። ይሁን እንጂ ኢትዮጵያ ፍላጎትና በጦር መሳሪያ ራሷን ለማጠናከር የምታደርገው እሽቅድምድም መዘዝ ይኖረዋል። ጠቅላይ ሚኒስትሩ የንግድ ማህበረሰብ አባላትን ሰብስቦ የባህር በር በሰላማዊ መንገድ ለማግኘት ጥረት እናደርጋለን፣ ይህ የማይሳካ ከሆነ ግን ኃይል እንጠቀማለን ማለታቸው ተዘግቧል። አንዳንዶቹ ይህንን የጠቅላይ ሚኒስትሩን ንግግር በሀገር ውስጥ ያለውን የፖለቲካ ድጋፍ ለማግኘት ነው ሲሉ ይደመጣሉ። ይህ የጠቅላይ ሚኒስትሩ ሐሳብ የአማራ ብሔር ተወላጅ የሆኑና ታላቋን ኢትዮጵያ የሚሰብኩ ተጽዕኖ ፈጣሪ ምሁራንን ለማማረክ ያሰበ ይመስላል። ጠቅላይ ሚኒስትሩ ይህንን ቡድን 2 ዓመት ከፈጀው የሰሜን ኢትዮጵያ ጦርነት በኋላ ከህወሓት ጋር ስምምነት ሲፈጽሙ ወደ ጎን ገፋ አድርጎት ነበር። ይህ ብቻ ሳይሆን በትግራይ ጦርነት ወቅት ከሀገር መከላከያ ሰራዊት ጎን ተሰልፎ ሲዋጉ የነበሩት የፋኖ አባላት ትጥቅ እንዲፈቱ ከተባለ በኋላ በተፈጠረ አለመግባባት ካለፈው ሚያዝያ ወር ጀምሮ በክልሉ ጦርነት እየተካሄደ ይገኛል። ምንም እንኳን ስህተት ቢሆንም በርካታ ኢትዮጵያውያን ትላልቅ ሀገራት የባህር በር እንዲያገኙ የዓለም አቀፍ ሕግ እድል ይሰጣል ብሎ ያምናሉ። ሌላኛው ደግሞ ጠቅላይ ሚኒስትሩ በቀጣይ ሀገራቱ በስምምነት ካልሆነም በኃይል የባህር በር እንዲኖራት ያስቻሉና ለኢትዮጵያ ታላቅነት የበኩላቸውን አስተዋጽኦ ያደረጉ ተብሎ መታወስ መፈለጋቸው ነው። ለአስርታት የኢትዮጵያ ውጪ ጉዳይ ፖሊሲ ተገማች ነበር። የአፍሪካ ቀንድ የተረጋጋ እንዲሆንም የሚፈልግ ፖሊሲ ነው። ይህ ደግሞ በከፊል ከተባበሩት መንግስታትና ከአፍሪካ ህብረት ጋር በመሆን በሱዳንና በሶማሊያ የሚካሄደው የሰላም ማስከበሮች ላይ በመሳተፍ ታይቷል። በዚህም የተነሳ ኢትዮጵያ ለተባበሩት መንግስታትና ለአፍሪካ ህብረት ሰላም አስከባሪ ተልዕኮ ከፍተኛ ሰራዊት የምታዋጣ ሀገር መሆን ችላለች። ሌላኛው ድንበር ተሻጋሪ የሆኑት የመሰረተ ልማት ፕሮጀክቶች የመጓጓዣ ኮሪደርንና የኤሌክትሪክ ኃይል ጨምሮ ያሉት ፍላጎቶች ናቸው። የኢትዮጵያ ህዳሴ ግድብ ለጎረቤት ሀገራት መሸጥ የሚያስችል ኃይል ማምረት እንዲችል ሆኖ እየተሰራ ነው። ከመነሻው ሐሳቡ የአፍሪካ ቀንድ ሀገራትን አንድ የምጣኔ ሀብት አካል በማድረግ ለማስተሳሰር ያላመነ ነው። በአሁኑ ጊዜ ጠቅላይ ሚኒስትር አብይ በምንም ሁኔታ የማይገመቱ ናቸው እየተባለ ነው። ይህም በሀገር ውስጥና በውጭ ጉዳዮች ጭምር የሚነሳ ጉዳይ ነው። በሚያስደንቅ ተገላቢጦሽ በአንድ ወቅት የአፍሪካ ቀንድን በማተራመስ ስትገለል የነበረችው ኤርትራ ራሷን ኃላፊነት የሚሰማው የአካባቢ ኃይል ሆና ቀርባለች። ኤርትራ ለቀድሞ አጋሯ ለጠቅላይ ሚኒስትሩ በሰጣችው ምላሽ የሚመለከታቸውን ወገኖች ሁሉ ግራ ባጋባ ባለችው ሁኔታ ውስጥ በሚደረገው ንግግሮች እንደሌለችበት ገልጻለች። ጅቡቲ ነፃ ሀገር ነኝ የምትለው ሶማሊያና ኬንያ ስጋታቸውን የሚያንጸባርቀው መግለጫ
በማውጣት የኢትዮጵያ ሁኔታ ለመቆጣጠር ይፋዊ ባልሆነ መሰባሰብ የፈጠሩ ይመስላል። የተባበሩት አረብ ኤምሬት የጠቅላይ ሚኒስትሩ አብይ ዋነኛ ደጋፊ ናት። በግልጽ እንደሚታየው አዲስ አበባ ውስጥ እየተገነባ ያለው ቅንጡ ቤተ መንግስት ወጪ በመሸፈን እንዲሁም ሰው አልባ አውሮፕላኖችን እየሰጠች ነው። በቅርብ ቀናት ውስጥ የአረብ ኤምሬት አውሮፕላኖች የኢትዮጵያ ውስጥ በሚገኙ የአየር ኃይል ስፍራ ውስጥ ጭነቶቹን ሲያራግፉ ታይቷል። ዱባይ በተጨማሪም በሱዳን እየተካሄደ ባለው ጦርነት የዋና ከተማውን የካርቱም ጨምሮ አብዛኛውን ሱዳን የተቆጣጠረውን በጀነራል መሐመድ ሐምዳን ዳጋሎን የሚመራውን የፈጥኖ ደራሽ ኃይል ትደግፋለች። ለተባበሩት አረብ ኤምሬቶች የጠቅላይ ሚኒስትር አብይ ፍላጎት አደጋንና መልካም ዕድልን የያዘ ነው። አንደኛው ኢትዮጵያ የኤምሬቶች ታዛዥ ሀገር በመሆን በቀይ ባህር ወሳኝ ኃይል ሊያደርጋት ይችላል፣ ወይንም በአፍሪካ ቀንድ አዲስ ጦርነት ተቀስቅሶ ሱዳን ውስጥ ያገኘችውን ወሳኝ ሚና ሊያሳጣት ይችላል። በሌላ በኩል ከአሜሪካ ጋር በመሆን በሱዳን ተፋላሚ ወገኖች መካከል ተኩስ አቁም እንዲደረግ የምትጥረው ሳውዲ አረቢያ ጠቅላይ ሚኒስትር አብይ እያደረጉት ባለው ሁኔታ መረበሿ እየተነገረ ነው። ጠቅላይ ሚኒስትሩ ሳዑዲን የሚቀርቡ ከሆነ ከኤርትራ ፕሬዝዳንት ኢሳያስ አንጻር ያላትን ስጋት ለማስወገድ ድጋፍ ልትሰጥ ትችላለች። በእርግጥ ጠቅላይ ሚኒስትር አብይ የምራቸውን ወደ ጦርነት የሚገቡ ከሆነ ሁለት ተግዳሮቶች ሊገጥማቸው ይችላል። አንደኛው ማነው ሊዋጋው የሚሰለፈው? ባለፉት 3 ዓመታት የሀገሪቱ ሰራዊት ተክደዋል። በመጀመሪያ ሰራዊቱ ከኦሮሞ ነጻነት ሰራዊት ጋር በነበረው ጦርነት ውስጥ የነበረው ሲሆን አሁንም አልተጠናቀቀም። ሁለተኛው ደግሞ ከኤርትራ ጋር በመሆን ከህወሓት ጋር በተደረገው ጦር በመቶ ሺዎች የሚቆጠሩ የመከላከያ ሰራዊት አባላት ማሞታቸው መቁሰላቸው ወይንም የደረሱት አልታወቀም። ሶስተኛ ጦርነት ደግሞ ባለፈው ዓመት ሚያዝያ በአማራ ክልል የተጀመረውና ኤርትራ ታስታጥቃቸዋለች ከተባለው ከፋኖ ጋር የሚደረገው ውጊያ ነው። በዚህም ከፍተኛ ቁጥር ያለው ሰራዊት በግጭት ማጥ ውስጥ ገብተዋል። ኢትዮጵያ ወደ ጦርነት የምትገባ ከሆነ በአቀማመጧ የኤርትራ ተጎራባች የሆነችውና በ2 ዓመት ጦርነት የተዳከመችው ትግራይ ክልል ምናልባት ተሳታፊ ልትሆን ትችላለች። ትግራይ ውስጥ ድጋሚ ወደ ጦርነት ለማግባት ፍላጎት ያላቸው ብዙ ሰዎች የሉም። ነገር ግን የኤርትራ ሰራዊት በፈጸመው ጭፍጨፋ ጥልቅና ሰፊ ቁጣ በኤርትራ ላይ አለ። ስለዚህም የፌዴራል መንግስቱ ከኤርትራ ጋር ወደ ጦርነት የሚገባ ከሆነ በእርግጠኝነት ትግራይም ተስባ ማግባቷ አይቀርም። አንዳንድ የትግራይ ተወላጆች ጦርነት አይቀሬ ነው ብሎ ያስባሉ። ስለዚህም ወደ ጦርነቱ ከማግባታቸው በፊት ከ3 ዓመት በፊት በአማራ ክልል የተያዘባቸው መሬቶችን እንዲለቀቅላቸውና አውሮፕላኖችን ጨምሮ የተወሰኑ ወታደራዊ መሳሪያዎችን መቆጣጠር አለብን ብሎ ያስባል። ሌላኛው ፈተና ደግሞ ለጦርነቱ የሚያስፈልገው ወጪ ነው። የኢትዮጵያ ምጣኔ ሀብት በአስቸጋሪ ሁኔታ ውስጥ ሆኖ የዓለም ገንዘብ ድርጅትን፣ የዓለም ባንክን እንዲሁም ለጋሾችን ድጋፍ እየፈለገ ነው። ጠቅላይ ሚኒስትሩ አብይ ከዩናይትድ አረብ ኤምሬትስ የገንዘብ ድጋፍ አገኛለሁ ብሎ ተስፋ አድርጎ ሊሆን ይችላል። ገንዘብ ቢገኝ እንኳን ጦርነቱን ሊያስከትለው የሚችለውን ግዙፍ ምጣኔ ሀብታዊ ጉዳት ሊያካክሰው አይችለውም። እናም ኢትዮጵያ ጦርነት ጀመረች አልጀመረች ጠቅላይ ሚኒስትር አብይ የጦርነቱ ጉዳይ የምታሰብ ነገር አድርጎታል። በአካባቢ ያለው የጦር መሳሪያ መታጠቅ እሽቅድድም እየተፋጠነ ነው። ኢትዮጵያ ተጨማሪ መሳሪያዎችን እየገዛች ነው። ኤርትራና ጅቡቲም ተመሳሳይ ነገር ማድረጋቸው አይቀርም። በትግራይ ያሉ ተዋጊዎችን የመበተኑ ሐሳብ ቆመዋል። በሶማሊያ ያሉ ግጭትም ሊባባስ ይችላል። በአማራ ክልል ያለውን ጦርነት ለማባባስ ኤርትራ ለአማራ ታጣቂዎች የጦር መሳሪያ ልታቀርብ ትችላለች። ስለዚህም ማንኛውም ትንሽዬ ክስተት ከቁጥጥር ውጭ የመሆን አደጋ ተዳቅኗል። በአፍሪካ ቀንድ ፈጽሞ ሊኖር የማይገባ ነገር ቢኖር አዲስ ጦርነት መቀስቀስ ነው። ነገር ግን አሁን ያለው ሁኔታ ጦርነቱ የመነሳቱን እድል በሚያሳስበው ሁኔታ ከፍተኛ ነው። ይህ ትንተና የአሌክሲስ ዳዌል በአሜሪካ ታፍሲስ ዩኒቨርሲቲ የሕግና ዲፕሎማሲ ትምህርት ቤት ውስጥ የወርልድ ፒስ ፋውንዴሽን ዋና ዳይሬክተር ነው። ኢትዮጵያ ከአፍሪካ 3ኛ ከፍተኛ ቁጥር ያለውን ስደተኛ ተጠሎባት የምትገኝ ሀገር መሆኗ ተገለጸ። ለበርካታ ዓመታት በአፍሪካ በአንደኛ ደረጃ ከፍተኛ ቁጥር ያለውን ስደተኛ አስጠልላ የቆየችው ኢትዮጵያ በአሁኑ ወቅት 3ኛ ከፍተኛ ቁጥር ያለው ስደተኛ ተጠሎባት የሚገኘው ሀገር ናት ሲሉ የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት UNHCR አስታወቀ።
ሱዳንንና ኡጋንዳን በተመለከተ በሶስተኝነት ስደተኞችን ያስጠለለችው ኢትዮጵያ 954,000 ከተለያዩ ሀገራት ድንበሯን አቋርጦ የገቡ ስደተኞች እንደሚገኙበት ተቋሙ ይፋ ባደረገው መረጃ ጠቁሟል። የመንግስታቱ ድርጅት የስደተኞች ጉዳይ መስሪያ ቤት UNHCR ይፋ ያደረገው መረጃ እንደሚያመለክተው በኢትዮጵያ ተጠልሎ ከሚገኙ ስደተኞች መካከል ከፍተኛ ቁጥር የሚይዙት ሱዳናውያን ናቸው። ከሶማሊያና ከኤርትራ ተሰደው በኢትዮጵያ የተጠለሉት ስደተኞች በሁለተኛነትና በሶስተኛ ደረጃ ተቀምጠዋል። ኢትዮጵያ በሁሉም ድንበሮቿ የጎረቤት ሀገራት ስደተኞች እንዲገቡ በሮቿን ክፍት ማድረጓን የጠቆመው የመንግስታቱ ድርጅት የስደተኞች ጉዳይ መስሪያ ቤት UNHCR ከፌደራል መንግስትና ከክልል ባለስልጣናት ጋር በመተባበር ስደተኞቹ አስፈላጊ የሆኑ ነገሮች እንዲሟላላቸው እየጣረ እንደሚገኝ አመላክቷል። በኢትዮጵያ ተጠልሎ ከሚገኙ 954,000 ስደተኞች መካከል ከ417,000 የሚሆኑት ከደቡብ ሱዳን፣ ከ308,000 የሚሆኑት ከሶማሊያ፣ ከ168,000 የሚሆኑት ከኤርትራ፣ 50 የሚሆኑት ከሱዳን፣ 4,000 የሚሆኑት ከኬንያ፣ 2,500 የሚሆኑት ከየመን፣ 1,000 የሚሆኑት ከዲሞክራቲክ ሪፐብሊክ ኮንጎ፣ 671 የሚሆኑት ከሶሪያ መሆናቸውን የመንግስታቱ ድርጅት የስደተኞች ጉዳይ መስሪያ ቤት መረጃ ያሳያል። 805,000 የሚሆኑ ስደተኞች በሀገሪቱ በሚገኙ የስደተኛ ካምፖች እንደተጠለሉ የጠቆመው የተቋሙ መረጃ ከ76,000 በላይ የሚሆኑት ደግሞ በተለያዩ የሀገሪቱ ከተሞች ኖራቸውን